በቅድማ እንኳን ለ2014 እና 2015 በጀት ዓመቱን የሂሳብ መርመራና ኦዲታችን ኦዲት አድርገን ለመላው ለማህበራችን አባላት በሙሉ ይፋ ለምናደርገው ነገሮቹ እንኳን ያደረሳችሁ እንኳን ያደረሰን። አንድነት የጋራችን አማራጭ የሌለው ሀብት ነው። ፍቅር አማራጭ የሌለው አንድነት ነው። የጋራችን ጠላትም አለን። የጋራችን ጠላት በጣም ትብብር የሚፈልግ የጋራችን ጠላት ድህነት ነው። ድህነታችን ጠላታችን ነው ብለን ነው የተነሳን። ከድህነት ለመነሳት እንግዲህ ያው አዋጅ 985 2009ም እንደሚያስቀምጠው ተመሳሳይ ፍላጎት ተመሳሳይ ችግር ያለባቸው በጋራ ችግራቸው ለመላቀቅ ይደራጃሉ ይላል። በዛው ልክ ነው የተነሳን ማለት ነው። በተጨማሪም ያው እኛ በአዋጅ 985 2009 ንዑስ አንቀጽ 52 መሰረት ሂሳባችንን አስመርምረናል። ውጤቱም ደግሞ አቅጣጫው ምን እንመስል ነበረ የሚለውን ለተከበሩ ለኦዲተሮች ለነሱ ወደ እነሱ መድረካችሁን የሚሰጥ ይሆናል። አመሰግናለሁ። ያው አቶ ሳኒ የህብረት ስራ ማህበሩ ፕሬዝዳንት እንዲገለጹም ያው ህብረት ስራ ማህበሩ በጠየቀው መሰረት ወደ ኦዲት ስራው ገብተናል። ኦዲት ስራውን ማህበሩ የራሱን የ2014 እና 15 ባጀት ዓመታትን ፋይናንስ እንቅስቃሴንና የአጠቃላይ ስራዎችን ሪፖርት ለኢትዮጵያ ህብረት ስራ ኮሚሽን አቅርበው በኦዲተሮች በገለልተኛ ኦዲተሮች ይረጋገጥ ብሎ በጠየቀው መሰረት የኢትዮጵያ ህብረት ስራ ኮሚሽን 5 አባላት አሉትን የአንድ የኦዲት ቡድን መድቦ ባለፉት 7 ቀናት አጠቃላይ የህብረት ስራ ማህበሩን ፋይናንስ እና ሌሎች ስራ እንቅስቃሴዎችን ስንመረምር ነው የቆየነውና ያ አሁን ዛሬ የኦዲት ማውጫ ነው የምናደርገው። እሱ ላይ እኔም የሚያቀርቡ አጠቃላይ የስራ ሂደታችን ምን እንደሚመስልና በስራ ላይ ያጋጠሙ ነጥቦችን አቀርባለሁ። አቶ አላሙ በኢትዮጵያ ህብረት ስራ ኮሚሽን የህብረት ስራ ኦዲት ዴስክ ኃላፊ ናቸው። በሳቸው በኩል ደግሞ አጠቃላይ በኦዲት ስራ ወቅት ላይ የተገኙ ግኝቶች ይቀርባል ማለት ነው። ስለዚህ እኔ ስራ ሂደታችን ምን እንደሚመስልና አጠቃላይ ስራ ሁኔታው አንዳንድ ነጥቦችን አነሳለሁ። የህብረት ስራ ማህበሩን ኦዲት ያደረግነው በኢትዮጵያ ህብረት ስራ ማህበራት አዋጅ ቁጥር 985/2009 አንቀጽ 50 በተሰጠው ስልጣን መሰረት ነው ኦዲት ስራውን የሰራ ነው። በዚህ አዋጅ ላይ ለኢትዮጵያ ህብረት ስራ ኮሚሽን በሀገሪቱ ተደራጅቶ የሚገኙ ህብረት ስራ ማህበራትን ኦዲት እንዲያደርግ ወይም ለሌሎች ኦዲት አድራጊ ድርጅቶች ውክልና እንዲሰጥ ስልጣን ተሰጥቶታል። ስለዚህ ስራችን የሰራ ነው በዛ አዋጅ ላይ በተሰጠው ስልጣን መሰረት ነው። ስራውን የሰራ ነው የጫፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበርን የ2014 ባጀት ዓመትንና የ2015 ባጀት ዓመትን ነው ማህበሩ በጠየቀውና ከኮሚሽኑ በተመደበው መሰረት ኦዲት ስራውን እየሰራ ነው። በዚህ መሰረት 5 አባላት ነን ኦዲት ስራውን የሰራ ነው። በአንድ ቡድን በአቶ አላሙ ባላቸው በሚመራው ቡድን ነን 5 አባላት ነው የመረመር ነው። ስንመረምር ያው መግቢያ ላይ ባለፈው ኦዲቱን ስንጀምር መግቢያ ስብሰባ አድርገናል ከአጠቃላይ ከማናጅመንትና ከህብረት ስራ ማህበሩ ስራ አመራር አካላት ጋር አጠቃላይ ጉዳይ ላይ አጠቃላይ ተቋሙ ምን እንደሚመስል ማህበሩ ምን እንደሚመስል ካይቲ እንደመጣ ምን እንደምንመረምር የስራችንን ወሰን እና ሌሎች ጉዳዮች ላይ ውይይት አድርገን ቃለ ጉባኤ ይዘን ነው ወደ ስራችን የገባነው። ስራ ወደዛ ሲንገባም ደግሞ ከህብረት ስራ ማህበሩ መግቢያ ውይይት ወቅት ላይ ማን ነው ሰነድ የሚያቀርበው የምንጠይቃቸውን ጥያቄዎችን ማብራሪያ ማን ይሰጣል አስፈላጊ ማረጋገጫ ሰነዶችን ለኛ ማን ያቀርባል የሚለውን ጥያቄ ሲናቀርብ ማህበሩ እና መግቢያ ስብሰባ ላይ በቃለ ጉባኤም በተቀመጠው መሰረት ወክለው አካል ደግሞ ለኛ በስራችን ወዲህ ስራችን ወቅት ላይ አስፈላጊ ሰነዶችን መዛግብቶችን ማረጋገጫዎችን ደግሞ የባንክ ሰነዶችንም አቅርቦ ሲንመረምር ነው የቆየ ነው። ቋሚ ንብረቶችንም ሌሎች ጉዳዮችንም ሲንጠይቅ ግልጽ እንዲሆን ማብራሪያ ሲንፈልግ የሚመለከተው አካል ያቀረበና ሲናረጋግጥ ነው የቆየ ነው። ይህን ይመስላል ሂደቱና በአጠቃላይ በስራችን ወቅት የተገኙ እንዴ ከኛ ስንመረምር የህብረት ስራ ኦዲት ልዩ ባህሪ ያለው ፋይናንስ ብቻ አይደለም የምንመረምረው
ከህብረት ስራ መሪዎች አንጻር ከህብረት ስራ አዋጅ ከሌሎች ከሀገሪቱ አዋጆችና ህጎች አንጻር ማህበሩ እንዴት ሲሰራ ቆየ የሚለው ነው የምንመረምረው እና እሱን ስንመረምር ህብረት ስራ ማህበሩ ከተቋቋመበት አላማ ከተሰጠው ተልዕኮ ከተሰጠው ራዕይ አንጻር ከተቋቋመበት ራዕይ አንጻር ምን ስራዎችን ሰርቷል፣ ምን ጠንካራ ጎን አለው፣ ወደፊት ምን ማሻሻል አለበት የሚለው እንዴ ኦዲተር እንዴ ህብረት ስራ ኦዲት ባለሙያ ሲናይ እንዴ ጠንካራ ጎን ያየ ነው። አንደኛ ከአባላት ምርት ይሰበስባል። ከአባላት ሁለገብም ነው። ከአባላት ነው ምርቱን የሚሰበስበው። ይህን የሰበሰበው ምርት ለከተማ ነዋሪዎች በተመጣጣኝ ዋጋ ለማቅረብ ያደርጋል የነበረው በሁለቱም ባጀት ዓመታት ገበያን ለማረጋጋት ሲያደርግ የነበረው ስራ ጥሩ ነው። እንደ ህብረት ስራ ተቋም መልካም ነው። በተመጣጣኝ ዋጋ ነው ሲያቀርብ የነበረው። አንዳንዴ እንዶ አልፎም እንደኛ በአስተያየት ለባስቀመነው ራሱን እንዶ የራሱን ወጪ ሸፍኖ ጭምር ገበያን ለማረጋጋት ምርት ሲያቀርብ ነበር። ይሄ ከህብረት ስራ መሪ አንጻር እንደ ጥሩ ነው የምናየው እንደ ኦዲተር ህብረት ስራ ኦዲተር። ሌላ ከመንግስት ገበያ ፍትሃዊና የተረጋጋ እንዲሆን ይፈልጋል። ስለዚህ የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበርም የመንግስትን ትኩረት አቅጣጫ እና የህብረት ስራ መሪን በተከተለ መንገድ ከሱ የሚጠበቀውን ተግባራትን ገበያ ከማረጋጋት አንጻር ሲሰራ ቆይቷል። ይሄም ጥሩ ነው። ሌላ ከመንግስታዊ መዋቅሮች ጋር ለምሳሌ ይሄ አሁን ስብሰባ የተቀመጥንበት ህንጻ መንግስታዊ ነው። ይሄ ደግሞ ዝም ብሎ የሚገኝ አይደለም። እንደኛ ያባየነው እንደ ኦዲተር እንደ ህብረት ስራ ኦዲተር ካለው ከመንግስት መዋቅር ጋር ካለው ከማልካም ስራ ግንኙነት ከማልካም ሲም ጋር ታይዞ የመጣና ይሄም ደግሞ በጥሩ ሁኔታ ቢቀጥል የሚል እይታ አለን እንደ ህብረት ስራ ኦዲት ባለሙያዎች። ሌላ ህብረት ስራ ማህበሩ በወጣቶች ነው የተደራጀው። በወጣቶች የተደራጀ ህብረት ስራ ማህበር ነው። ወጣቶች ስራ እንዲፈጥሩ በተለይ ከግብርና ምርት ጋር ተያይዞ ስራ እንዲፈጥሩና ያመረቱትን ግብርና ምርቶችን ደግሞ በተገቢ ዋጋ ሽቶ ተጠቃሚ እንዲሆኑ ማህበሩ ከአባላት ምርት ስለሚሰበስብ አባላት ተጠቃሚ እንዲሆኑ እያደረጋሉ። መልካም ጥሩ ነገሮች ጅምሮች አሉ። ስለዚህ ይህም ቢጠናከር የሚል እይታ አለን። ሌላ ማህበሩ ስራዎችን ሲሰራ አሰራር ስርዓት ያስፈልጋል። ያ ማለት የራሱ መመሪያዎች፣ መተዳደሪያ ደንብ፣ ውስጠ ደንብ፣ ሌሎች አጭር ጊዜ እቅድና ረዥም ጊዜ እቅዶች ያስፈልጋሉ። ስትራቴጂክ እቅዶች ያስፈልጋሉ እና በሞላ ጎደል ግን ማህበሩ እነዚህ ነገሮች ለማሟላት ጥረት አድርጓል። በእኛ እይታ የሚቀሩ ነገሮች ቢኖሩም ወደፊት ማህበሩ አሰራር ስርዓት በናቸው እያደገ ነው የሚሄደው። ማህበሩ እያደገ በሄደ ቁጥር አሰራር ስርዓትም አብሮ እያደገ ስለሚሄድ በዚህ በአዲስ ማህበር ነው። ግን በተቻለ አቅም ያን ለመስራት ያደረገ የነበረው ጥረት ጥሩ ነው። ሌላ አባላት በጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር አገር አቀፍ ማህበር ነው። በፌዴራል ህብረት ስራ ኮሚሽኑ የተደራጀውና አባላት ያሉበትን አካባቢዎችን ለመድረስ ሲል ቅርንጫፎችን እየከፈተ ነው የቆየው። ወደ 36 ቅርንጫፍ ከፍተዋል። ስለዚህ ማህበሩ ለአባላት ተደራሽ ለመሆንና አባላትን ተጠቃሚ ለማድረግ እያደረገ የነበረው መልካም ጥሩ ስራዎች ስላሉ ይህን ቢያጠናክር። ይህን የምናነሳበት ምክንያት ደግሞ የኛ የህብረት ስራ ኦዲት መሪ ልዩ ባህሪ ያለው እኛ የህብረት ስራ ላይ ኦዲት ስናደርግ ገንዘብን አይደለም ትርፍን አይደለም ከተቋቋመበት አላማ ለአባላቱ ለማህበረሰቡ ለሀገሪቱ ምን አስተዋጽኦ አድርጓል ነው ብለን የምንመረምረው። ስለ ገንዘብ ጉዳይ አይደለም። ገንዘብን እንመረምራለን፣ ግን ከመሪ አንጻር ስለምናይ ገንዘብ በኩል መርምረናል። ይሄን አጠቃላይ እስከ ህብረት ስራ መሪዎች አንጻርም ስንመረምር እነዚህ ጥሩ ነገሮች አሉ። ሌሎችም ሊሆኑ ይችላሉ፣ ግን እንደ ዋና ነጥቦች አነሱ ነው እነዚህ ናቸውና ይህን ይመስላል። አጠቃላይ በኦዲት ስራችን ወቅት ላይ ደግሞ የተገኙ ግኝቶች፣ ወደፊት መሻሻል ያለባቸው ነጥቦች፣ ምክር ሀሳቦችን በኢትዮጵያ ህብረት ስራ ኮሚሽን በህብረት ስራ ኦዲት ዴስክ ኃላፊ በሆኑት በአቶ አላሙ በላቸው ይቀርባል። ቡድን አጠቃላይ ቡድናችንን ወክለው እሳቸው ኦዲት ወቅት ላይ የተገኙ ግኝቶችን ያቀርባሉ። አመሰግናለሁ። እሺ፣ አመሰግናለሁ። መጀመሪያ ኢንተራንስ ላይ ያው ማብራሪያ በሰጠን መሰረት ዲፓርትመንቶቹ ምን እንደሚሰራ ማህበሩ አጠቃላይ ማህበሩ ስራ በጉብኝት በኩልም አይተናል። ስለዚህ ከዛ በኋላ ነው ወደ ስራ የገባ ነው። እኛ የመረመር ነው ያው ቅድም እንደተነሳው ኮኦፕሬቲቭ ኦዲት አሁን ጎግል ላይም ጎግል ብታረጉ አሁን ኮኦፕሬቲቭ ዋት ኢዝ ኮኦፕሬቲቭ ኦዲት ብላችሁ እንትን ብታረጉ ኖት ኦንሊ ፋይናንሻል ኦዲት ይላል። ፋይናንሻል ብቻ አይደለም ኦዲት የሚያደርግ ኮኦፕሬቲቭ ኦዲት ባህሪው ለየት ይላል።
አንዳንድ ጊዜ ኮኦፕሬቲቭ ኦዲት ፐርፎርማንስ እና ፋይናንስ ይሰራል የሚሉም አሉ። እሱ ደግሞ ይለያያል። ፐርፎርማንስ ኦዲት እና አድሚኒስትሬቲቭ እና በአላማው በመመሪያና በአዋጁ መሰረት ሄደዋል ማለት ይለያያል። ፐርፎርማንስ ኦዲት የራሱን የቻለ ሳይንስ አለው፣ በራሱ የቻለ ፕሮሲጀር አለው ሲሰራም። ስለዚህ ፐርፎርማንስ ሳይሆን አድሚኒስትሬቲቭን ጨምሮ ነው ማለት ነው ፋይናንስ እኛ የምናየው። እንደ አጠቃላይ እነኚህ ፋይንዲንጎች ብዙ እንትንም ማህበሩ ላይ ብዙ ተጽዕኖም ያመጣል ሳይሆን ለወደፊት ቢያንስ እነኚህ ቢሻሻሉ ማህበሩ እነኚህ ነጥቦቹን ካሻሻለ ቢያንስ ለወደፊት ጥሩ ተወዳዳሪ ይሆናል። ለምን አብዛኛው ጊዜ ፋይናንስ ላይ ቦታ አይሰጥም። ሁሉም ነገር ደግሞ የሚቋጨው በፋይናንስ ነው። እዛ ፋይናንስ ኤሪያ ፋይናንሻል አካውንቲንግ ላንጉጅ ኦፍ ቢዝነስ ኦርጋናይዜሽን ይባላል። ለአንድ ቢዝነስ ኦርጋናይዜሽን ኮኦፕሬቲቭ ቢዝነስ ኦርጋናይዜሽን ነው። እሱ ላይም አንዳንድ ሰው ቢዝነስ ኦርጋናይዜሽን አይደለም አገልግሎት ሰጪ ነው የሚሉም አሉ። ገበያ ለማረጋጋት የተቋቋመ የሚሉ አሉ። ስለዚህ ትክክለኛ ሳይንስ ግን ኮኦፕሬቲቭ ቢዝነስ ነው። ቢዝነስ ኦርጋናይዜሽን ውስጥ ከቢዝነስ ኦርጋናይዜሽን ውስጥ አንዱ ነው። ቢዝነስ ኦርጋናይዜሽን ደግሞ ይሸጣል፣ ይገዛል። አገልግሎት ሊሆን ይችላል፣ ፕሮዳክት ሊሆን ይችላል። ስለዚህ ቢዝነስ ኦርጋናይዜሽን ነው። ቢዝነስ ኦርጋናይዜሽን እስከሆነ ድረስ ደግሞ የግድ አካውንቲንግ ፋይናንሻል አካውንቲንግ ያስፈልጋል፣ ኮስት አካውንቲንግ ያስፈልጋል። ስለዚህ እነኚህን ቦታ በደንብ እንዲያጠናክር ነው። በሌላ በማኔጅመንቱ በመመሪያው በአንዳንድ እንትኖቹ መተዳደሪያ ደንቡ ምናምኑ ብዙዎቹን አይተናል። እንደውም ከአንዳንድ ዩኒየኖች ትልልቅ ዩኒየኖችም ኦዲት ስለምናደርግ እናያለን። ከነሱ በላይ ነው፣ በተለየ በአድሚኒስትሬሽን በኩል ማለት ነው። ማዕከላዊ ስቶር የግድ ያስፈልጋል። ማዕከላዊ አሁን ለምሳሌ ጨፌ ህብረት ስራ ሁለገብ ህብረት ስራ ማህበር እዚህ ማዕከል ላይ ከዞኖች ከክልሎች የሚመጣውን ጤፍም ይሁን ሌላ ምርቶችም ቢሆን ስቶር ገብቶ መውጣት አለባቸው። አንድ ማዕከላዊ ስቶር የግድ ይላል። እዛ ስቶር ላይ ደግሞ ገቢና ወጪ ደረሰኝ ያስፈልጋል። እሱን ከዚህ በፊትም ያው ኢንፎርማልም ተነጋግረናል። ፎርማል ለማድረግ ነው እንጂ ሂሳብ አያያዝም ወደ ዘመናዊ ሂሳብ አያያዝ ብታመጡ ለምን አሁን ብዙ ነገር አሁን አንዳንድ እንትኖች ጋር አንዳንድ ዩኒየኖች ጋር አሁን ኦንላይን አድርጓል ሂሳባቸው። ስለዚህ አሁን አንድ ሰው አንድ ፋይናንስ ኃላፊ ወይም ደግሞ ፕሬዝዳንት እዛው ሸራታ ስብሰባ ላይ ሆኖ የራሱ ኮምፒውተር ላይ ትርፉን እያየ ዛሬ ኢንቨንተሪ ይሄን አይላለ ትርፉ ደግሞ ይሄ ነው ብሎ የትም ኦንላይን ማየት እንዲችል። አሁን ለምሳሌ ኦሮሚያ ቡና ዩኒየን እንደዛ ነው የሚሰሩት። የትም ሆኖ አመራር አሁን የተሰጣቸው እንትን አለ፣ ገደብ አለ። አሁን ለምሳሌ ለፋይናንስ የሚሰጠው የሆነ ገደብ አለ። ሁሉም ኢንፎርሜሽን አይደለም፣ ለማናጀር ለምክትል ማናጀር። ስለዚህ ሁሉም የራሳቸው ኮምፒውተር ዋይፋይ አላቸው፣ ከፍቶ እዛ ቁጭ ብሎ ያያሉ። ዛሬ ስንት ቡና ገባ፣ ስንት ቡና ተላከ ወደ ውጪ፣ ትርፍና ኪሳራ ደግሞ ስንት ነው ብሎ ያውቃሉ ማለት ነው። ስለዚህ ለወደፊት የእናንተን ሂሳብ ስራውም እንደ ሀገር አቀፍ ስለሆነ ቢያንስ እንደዛ ካልሆነ ለወደፊት ሊከብዳችሁ ይችላል። ዲፓርትመንትም እያሰፋችሁ ነው። በዚህ ደግሞ ሪዞርቱም ይሰራል። የጀመራችሁ ስራ አለ፣ ብዙ ነገር ብዙ ዲፓርትመንት ስለሚሆን በማንዋል ይከብዳል። ስለዚህ እሱን እንደ ምክር ሀሳብ እንደዛ እንትን ብታረጉ ጥሩ ነው። እዚህ ላይ ጨርሰናል። ለኔ ሀሳቡ በጣም አሪፍ ነው። አሁን በኦዲት ደረጃ 2 ቀን 3 ቀን መጥቻለሁ። ለእኛ የሚያስተምር ነገር ነው ብዬ ነው የምገምተው። ይህ ወጣት የጨፌ ወጣት እንዴት እንደሚሰራ ቤት በኩል እንደቀረ እንዴት እንደመሄድ እንዳለብን ያሳየናል ብዬ ነው የምገምተው። እኛ ትኩረት አድርገን ማሰብ አለበት፣ ኦዲት ማደረግ አለበት ብለ በፍቃድነት ስህተትስ ካለ ስህተቱን ተምረን ከሁን በኋላ ያኛውን አቅርፈን መሄድ አለብን ብለን ነው ያመንነው። ብዙ ለኔ ተመችቶኛል ይሄ ኦዲት መደረጉ ማለት ነው። ከሁን በኋላ እነሱ ያሉን አሁን ይዣለሁ ይሄን መስተካከል አለበት፣ ኦርደር መጠበቅ አለበት። እኔ እንደዚህ ብዙ ቀን ቁጭ ብላችሁ ሁለተኛ መማር አለባችሁ። በደንብ ገና የሚያርጉ ሰዎች ናቸው።
ብዙ ስራ በአካል ሄደን አይተናል። በየወፍጮ ቤት ሁሉም አይተናል። ግን እዚህ ላይ ቆማችሁ ከሰራችሁ ደግሞ በጣም የምታድጉ ወጣት ነው ብላችሁ ማሰቡ ደግሞ በጣም በእኔ በኩልስ ነገ ለሌሎቹ ሌማን አምቦ ያሉ እንደዚህ እኛስ አይተን ዲስከስ አድርገን ኦዲት አድርገን በደንብ ማስተካከል አድርገን መሄድ አለብን ብዬ ነው ሀሳብ የምሰጠው። በእናንተ በኩል በጣም ቴንኪው። ብዙ ነገር ማስተካከል አለብን። አስተካክለን ደግሞ በደንብ በስነ ስርዓት ኦርደር ጠብቆ የምትመጡ በየአመቱ በቃ ቁጭ ብለው ማት አለባቸው ብዬ ነው። እንደዚህ ብዙ እንትን ቀኑን የማይፈጅ ማስተካከል አለብን ብዬ ነው የምገምተው። ቴንኪው። ሁለት ነገር ነው እኔ በውስጡ ያየሁት። አንደኛ ኮኦፕሬቲቭ ሳይንሱን በደንብ እንደ ስልጠና ሁሉ ከውስጥ ያለው ትክክለኛ ሳይንሱን የያዘ እንትን ነውና በጣም ተመችቶኛል። ያ ማለት ምንድነው? ፋይናንስ ብቻ ሳይሆን ስትራክቸሩን፣ የሀገሪቷ ሁኔታ፣ የአካባቢ ሁኔታ፣ የተደራጀውን ውስጡ ያለውን አቅም መረዳት እንዳለበትና ያንን መጠቀም እንዳለበት ያነሳችሁት ፋይናንሱን ብቻ ሳይሆን ያን ሁሉ እንዳያችሁት ነው የተረዳሁት። በዛ ላይ ደግሞ ይሄ ቤት ደግሞ ከጀመሪያ ቀን ጀምሮ እስካሁን ያለው ከሌላ ከብዙ አመት የቆየ ጋር ኢቭን በልጦ እንደሄደና ብዙ ነገሮች በውስጡ እንደያዘ ይሄንን ማየታችሁ በጣም ደስ ብሎኛል። ሁለተኛ እንግዲህ በዛው ልክ ደግሞ በእኛ በኩልም መስተካከል ያለባቸው የፋይናንሻል ፍሎ ብዙ ዲፓርትሜንት አለ። ያ ዲፓርትመንት ቼን ኦፍ ኮማንዱን ጠብቆ የአንዱን ስራ የአንዱ ጋር ማደበል፣ ለምሳሌ ትምህርት ቤትን ከወፍጮ ጋር ወይ ደግሞ ካፌን ከገበያ ወይ ደግሞ ከሂል ገበያ ጋር ማገናኘት እንደሌለበትና የፋይናንሻል ፍሎ በትክክል መያዝ እንዳለበት የምትሉ ነገር በጣም ትክክል ነው። ሁለተኛ ደግሞ ማንዝሊ ወይ ደግሞ ዴይሊ ሪከርድ የሚደረጉ ነገሮች ያላችሁት ነገር ይሄ እዚሁ የሚሰራውን ባለሙያም የሚመራው አመራርም ይሄንን እንደ ግብዓት ወስዶ መያዝ አለበት። ሁለተኛ ደግሞ በተለይ ብዙ ነገሮችን ነው የሚሰራው። ግዢ ፈጽሞ ገቢ ሲያደርግ እናንተም ሰፖርት እናደርጋቸዋለን ብላችኋል። የገቢ አለ፣ ወጪ አለ። እንደዚሁ ደግሞ ዴይሊ እነዛ ነገሮች በጣም አስፈላጊ ነው። በተለይ ለኮኦፕሬቲቭ ንብረት ለሚያንቀሳቅሰው ድርጅት ወይ ደግሞ ኮኦፕሬቲቭ ገቢና ወጪ ነገሮች ያላችሁትም በጣም ጥሩ ነውና እኔ ከሞላ ጎደል 100% ማለት ይቻላል ያነሳችሁት ነገር ወደ ስራ ተገብቶ የሚተረጎም ነው እንጂ እንደ ቅሬታ የሚቀርብ ጉዳይ አይደለም። እኔ ታንኪዩ። ኖርማሊ ዛሬ በኦዲቲንግ ሪፖርት ላይ የቀረቡ ነገሮች ኦዲቲንግ ብቻ ሳይሆን ሊያድግ የሚችለውን ፕሮፐርቲ በምን አይነት መልኩ ደግሞ ወደ ተሻለ ደረጃ ሊሄድ ይችላል፣ በምን አይነት መልኩ ብታንቀሳቅሱት አሁን ካለው አንድ ስቴፕ ወደ ላይ መሄድ ይችላል የሚለው ነገር 100% ያስቀመጠ የኦዲቲንግ ሲስተም ነው። አስተማሪ የሆነ የኦዲቲንግ ፕሮሲጀር ነው ያለው። መቀጠል ያለበት ለወደፊቱም ሰፖርት ማድረግ እንዳለባቸው ነው የሚሰማኝና እንደዚህ አይነት ሰጀሽን መጥቶ ሲቀርብ ለካምፓኒው ለፕሮፐርቲው ትልቅ ግብአት ነው። እንደ አሰራር ከተወሰዱ አሰራሮች ውስጥ ካምፓኒው ታማኝነት አለው። የተንጠለጠለ ብር ታማኝነት ነው የተቀመጠ። ታማኝነትም ቢኖር እንደዚህ አይነት ነገሮች ክፍተትን ስለሚፈጥርባቸው ኢንስፖት አንድን ነገር ማስቀመጥ የሚችሉበትን ነገር ክሬት አድርጉ ብሎ ነው የሚያስቀምጠው። የፕሮፐርቲውን ታማኝነትን እንዳለ ቢያስቀምጥም ፊቸሪቲያቸውን ደግሞ እንደዚህ አይነት ነገር ነገን ክፍተት ይፈጥራባቸዋልና ሼፕ አድርጉት አስቀምጡት ብሎ ማስቀመጡት ትልቅ ትምህርት ነውና አስምራችሁበት አስምረንበት የምናየው ነገር ይሆናል። በሁለተኛ ደረጃ ላይ ስለ ኮስት ሞደርን ኮስት ላይ ስለ ዩዝ ኦፍ ኮስት አካውንቲንግ ላይ ትልቅ ትምህርት ነው ሰጠው። ማንኛውም ሰው በደሞዝ ስታንዳርድ ራሱ ኬስ ውስጥ ያለውን ብር ከሚያገኘው ብር በላይ መኖር ከጀመረ ድሃ ነው። ከሚያገኘው ብር በታች መኖርን ካወቀ ወይንም እንዴት እንደሚያወጣ አናላይዝ ካደረገ ነገሮችን መርቶ መሄድ የሚችልበትን ነገር ነው የሚያስቀምጠው። የሚገዛበት የሚወጣበት ፕሮፐርቲው የራሱ ትራንስፖርት፣ የራሱ መኪና፣ የራሱ ምን ካለም ያ የራሱ ፕሮፊት፣ የራሱ ኮስት፣ የራሱ ኤክስፔንስ፣ የራሱ ኢንካም ኮንት ስለሆነ ያ ነገር አናላይዝ ተደርጎ መያዝ አለበት ብሎ ያስቀምጠው ትልቅ ግብዓት ነውና እሱም ተሰምሮበት መታየት ያለበት ነው።
ሶስተኛ ላይ ዘሜን ሶሉሽን ላንድ ካምፓኒ ብሎ የሚያስቀምጠው ይሄ ዘመናዊ ቴክኖሎጂ ኤሌክትሮኒክስ ኮንትሮሊንግ ሲስተም መዘርጋት ያ በጣም በአሁኑ ሰዓት አስፈላጊ የሆነ ነገር ነው። ባይዞ ብዙውን ጊዜ የአንዱን ፋይናንሻል ኮንትሮሊንግ ፐርሰን ከሱ በላይ ያለው ብቻ አክሰስ ኑሮት እንዲያይ ቢያደርገው እሱም መቆጣጠሪያ አይደለም። ኦነር ኦፍ ዘ ፕሮፐርቲ ምን ያህል ካፒታል ላይ እንዳለ ራሱን የሚያይበት ነው። ኦን ዘ ሰከንድ ስፖት ደግሞ ቲሞቹ ምን ያህል አክቲቬት ናቸው፣ ኦፕሬሽናል ፕሮሲጀራቸው ምን ላይ ነው ያለው፣ ምንድነው ዴይ ቱ ዴይ። አሁን ለምሳሌ ቀደም 2 ሚሊዮን 1 ሚሊዮን ብር ተንጠልጥሎ አለ የምለው ነገር ዴይሊ ፎሎ አፕ ያደርጋል፣ ያገኘዋል። ኢሚዲየትሊ ዋትስ ሀፕን ሂር ይላል። ምንድነው እዚህ ጋር ኮንትሮል። እሱም መቆጣጠሪያ ሳይሆን ሼር ኖሌጅን ሼር እያደረገ ሲስተሞች በሲስተም ነገሮችን ራን የሚያደርግበት ሲስተም ስለሆነ በጣም በትልቁ ተሰምሮበት ፕሮፐርቲው ልጠቀምበት የሚችል አይነት እንትን ስለሆነ ሌላው ዘሞስት ላንድ ካምፓኒ ትልቁ አካሄድ ያስቀመጡት ፕሊስ ብሎ ያስቀመጡት ይሄ አክሽን ፕላን አክሽን ፕላኖች የማንኛውም የድርጊት ራዕይ እንዲኖረው ያደርገዋል። ይሄን ነገር አቺቭ ማድረግ እችላለሁ፣ ራዕይ አለኝ፣ ይሄን ራዕይ ተግባራዊ ማድረግ የምችለው በዚህ አክሽን ፕላን ነው። አክሽን ፕላን መቀጫ አይደለም፣ አክሽን ፕላን መውደቂያ አይደለም። ኢፍ ኢስ ጎን አቺቭ ያደርጋል። አቺቭ ማን ሊያደርግበት የሚችለውን ነገር ደግሞ ከሌላዎች ጋር ዲስከስ ያደርጋል። አቺቭ ሊያደርግበት የሚሄድ መንገድ ያስቀምጣል። ስለዚህ አክሽን ፕላን ላይ ተሰምሮበት የሚታይ ነገር ነው። ሪፖርቲንግ ሲስተም ዴይሊ ሪፖርቲንግ ሲስተም ኮንትሮሊንግ ሜካኒዝም ነው። በጣም ቆንጆ ነው። ባይ ዘ ዌይ ጥሩ ትምህርት ለፕሮፐርቲው ስለሰጣችሁ በጣም ነው የምናመሰግነው። ቴንክ ዩ ጊዜያቸውን ስለወሰድኩባችሁ አመሰግናለሁ። ተሾመ ኃይሉ እባላለሁ። የቦርድ ሜምበር ነኝ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አጠቃላይ የፋይናንስና የስራ እንቅስቃሴውን ለመገምገም ስለተገኛችሁ ውጤት አስተማሪ የሆነ ውጤት ይዛችሁ ስለመጣችሁም ከልብ እናመሰግናለን። ሪፖርቱ በአጠቃላይ የማህበሩን ቀጣይ ጉዞ የሚያቃና መልካም ግብአቶችን በውስጡ የያዘ ስለመሆኑ ተመልክተናል። በተለይም እኔ ማንሳት የምወደው ሪፖርቱ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ባለፉት 2 አመታት በሄደባቸው ጉዞዎች በተለይ የአዲስ አበባ ከተማ ነዋሪዎችን መሰረታዊ የግብአቶች አቅርቦትን በራሱ ጫና ጭምር ተሸክሞ እዚህ ማድረሱን እውቅና የሰጠ ሪፖርት በመሆኑ በተለይም ከጤፍ ግብይት ጋር ተያይዞ የጤፍ ምርት ላይ የነበረውን ጫና ሁላችንም የምናስታውሰው ነው እንደ ሀገር እንደ ከተማ። ነገር ግን ማህበሩ ይህንን ኃላፊነት ወስዶ በተቻለ መልኩ በስኬት ያጠናቀቀበትን ሁነት እንደ አንድ ግኝት አድርጋችሁ በማምጣታችሁ ከልብ እናመሰግናለን። የበለጠ ማህበሩን የሚያነሳሳ ስራ ነው ማለት እንችላለን። በአጠቃላይ በሪፖርቱ የተካተቱ ግኝቶች ቀደም ሲል ጓደኞቼም አባላቶቼም እንደገለጹት ለማህበሩ ቀጣይ ጉዞ ስንቅ የሚሆኑ የምንቀበላቸው ያው ብዙ ጊዜ የዴስክ አስተባባሪውም እንደገለጹት ማህበሩ ሞዴል ባላቀረበበት ኮሚሽኑ አንዳንድ ሞዴሎችን ባላቀረበበት ሁኔታ ጭምር ማህበሩ በራሱ ጥረት ደረሰኞችን አሳትሞ እየሰራ ባለበት ሁኔታ እንግዲህ እነዚህ ሁሉ ክንውኖችን ማከናወን ተችሏል። የሰው ልጅ ሲሰራ ነው የሚሳሳተው፣ ሲቆም ሁል ጊዜ ባለበት። ነገር ግን የተለያዩ ጫናዎችን ተሸክሞ መስራት ሲችል ግን ራሱን እያረመ እያቃና ይሄዳልና እዚህ የተቀመጡ ጉዳዮች በተለይ የፋይናንስ የአሰራር ስርዓቶች፣ የአስተዳደር ስርዓቶች፣ ዲፓርትመንታላይዜሽን ስርዓቶችን የበለጠ ገቢራዊ በማድረግ እንግዲህ ከዩኒየኖች በላይ የገዘፈ ስም እንዳለው እናንተ አመላክታችኋል። በቀጣይ አመታት ደግሞ እውነትም ይህ ማህበር የወጣቶች ሁለንተናዊ ተጠቃሚነት ያረጋገጠ የህብረተሰቡን የኑሮ ሁኔታ ከግምት ያስገባ ተመጣጣኝ ዋጋን ጭምር ለገበያ መረጋጋትም አስተዋጽኦ ያደርጋልና ትልቅ ስንቅ የሚሆን ግኝት ነው። እንዳሉትም ደግሞ ከሪፖርቱ ባሻገር የኮኦፕሬቲቭን ኮንሰፕት በተጨማሪ አቅም የፈጠርንበት ሪፖርት ነውና እንደ ስልጠናም ነው የምወስደው እኔና አመሰግናለሁ። ያው ጨፌ እንደ ስሙ ስለ ምግብ ብቻ አይደለም፣ ስለ ጤፍ አቅርቦት ብቻ አይደለም። ብዙ ነገሮችን አቅዶ እየሰራ ነው። የገበያውን ሁኔታ ለማረጋጋት ብዙ ነገሮችን እየሰራ ነው። ከዛ ባሻገር ግን አሁን ወደ አእምሮ መመገብ ወደ ትምህርት ተሸጋግሯል። ይሄ ትልቅ ነገር ነው። ትውልድ ላይ መስራት
ያለውን ችግር ይሄ በጥናት ነው፣ ዝም ብሎ የመጣ አይመስለኝም እኔ። ምክንያቱም የትምህርት ፖሊሳችን ብዙ ትችት በየአመቱ በመንግስትም በግሎችም ትችት የሚቀርብበት አንደኛውና ዋነኛው ሀገሪቱም ሊለውጥም የሚችል ትምህርት ነው፣ ሊጥልም የሚችል የተማሪ ትውልድ ነው ማለት ነው ነገር መቀየር የሚችለው። ስለዚህ የተያዘው አቅጣጫ በጣም ጠቃሚና ያው ይህንን የሚመለከት ከመንግስት አካላትም ጋር ቅንጅት አሰራር በቅርበት መስራት ስለሚያስፈልግ በዛ በኩል በእናንተ ብቻ አይደለም፣ ብዙ እገዛ ያስፈልጋል ከመንግስት ከተጠሪ ተቋማት ጋር ተቀናጅቶ መስራት ያስፈልጋል። ሌላኛው ይሄ ብቻ አይደለም፣ ሰው በልቶ ብቻ አይደለም፣ ሰፊ እቅድ አለው። የቤት ችግር ለመፍታት የተያዘ እቅድ አለ። ይሄ እንደ ጠንካራ ጎን ነው አሁን የማነሳው ማለት ነው። ብዙ ተብሏል ህብረት ስራ ማህበራት ማለት። ስለዚህ ይሄኛው እኛም በተቻለ መጠን የምናግዛቸው ነገር ካለ እኛ በሂሳብ ስራ ነው አስተያየት መስጠት ነው እኛ ያለ ነው ስልጣን ማለት ነው። ሂሳቡን መርምረን የስራ ስርዓቱን መርምረን ነፃና ገለልተኛ የሆነ ሀሳብ ብቻ መስጠት ነው። ያንንም እኮ ሀሳብ እየሰጠን መጪ አመት የምንገናኝ ከሆነ አምና የተሰጠው ግኝት ላይ ማህበሩ ምን የመፍትሄ እርምጃ ወሰደ ብለን እንጠይቃለን። ካልተፈጸመም ያው ማሻሻል ከተደረገ ተሻሽሏል፣ ለምን አልተደረገም ብለን የምንወስደው እርምጃ አለመኛ ከመጠየቅ ውጪ ማለት ነው። ስልጣናቸው እስከዛ ድረስ ብቻ ነው። በተቻለ መጠን ግን በሂሳብ አያያዝ ዙሪያ ያለውን ነገር የእናንተ ስራ በጣም እየሰፋ ነው የሚሄደው። ከዚህ በኋላ እንደ 2013 14 15 አይደለም፣ ብዙ ዲፓርትመንቶች እየተከፈቱ ነው። ስራውን በዛ ልክ የሰው ኃይልን በዛ ልክ እየጨመረ ነው የሚሄደው ማለት አሁን ትምህርት ቤት ላይ የምሰራውና እዚህ ሸማች ጤፍ የሚሸጥ ወፍጮ የተለያየ ነው። ያኛ ደግሞ ትምህርት ቤቱን የሚመራው ነው የተማሪ ኃይል ነው አይደል? አሁን ህጻናትን ነው ከኬጂ ጀምሮ ነው ትምህርት ቤቱ የሚጀምረው። ከኬጂ ማስተዳደር ከዛ በላይ ትምህርት ቤቱ እያደገ ነው የሚሄደው። የተማሪ የሰው ኃይል ማስተዳደር ደግሞ በጣም ከባድ ነው የሚሆነው በሁሉም በኩል ስለሆነ ይሄንን ያው አሁን ያላችሁን የቅንጅታዊ አሰራር አጠናክራችሁ ከቀጠላችሁና የምትሰጠው የኦዲት አስተያየት ማህበሩን ለመጉዳት አይደለም፣ ከዚህ የበለጠ ተጠናክሮ ማህበሩ ጠንካራ ሆኖ እንዲቀጥል እንዲወጣ ነው፣ ሞዴል እንዲወጣ ነው። እኛም ደግሞ የሰጠነው አስተያየት ማህበሩ አሻሽሎ አንድ እርምጃ ወደፊት ብሎ ስናገኝ ነው እኛም ደስ የሚለን ማለት ነው። እንግዲህ በተረፈ ያው ስለነበረን ቆይታ ከልብ እናመሰግናለን። ግን እናንተ የነገራችሁንን ማስተካከያዎች ማለት ነው እንቀበላለን፣ እናስተካክላለን። ወደፊትም የተሻለ ኮምፒውተራይዝድ የሆነ የሂሳብ ዝርጋታዎችና የሂሳብ አካሄዶችን ለመሄድ ያው እኛም አቅደናል። በዛ መልኩ ደግሞ እናስተካክላለን ማለት ነው። እናንተ ከጎናችንም ስላላችሁ የሰጣችሁንም ሀሳብ ደግሞ ትክክል ነው ማለት ነው። ትክክል የሆኑትን ነገሮች እንቀበላለን። ምክንያቱም ወደፊት ሊያራምደን ስለሚችል አስተካክለን እንይዛለን ማለት ነው። የሂሳብ አያይዞች የተለያዩ የሂሳብ አያይዞች አሉ። ያው ሂስትሪም አለ፣ ኤክሴሎች አሉ፣ ሂስትሪ አለ። በእነዚህ ዶክመንቶች አያያዝ የሂሳብ አያያዞችን ሁሉ ነገር አስተካክለን በሚቀጥለው ደረሰኞችም የተባሉት ያው ደረሰኞች አሉን። ያው ፕሬዚዳንት ሰኝም እንደተናገሩ ደረሰኞቻችን አሉ። ግን ደረሰኞቻችን ያው ሞር ስፔሲፊክ ሆኖ አይገልጹም በደንብ አይደለም ለማለት ነው። እነሱን ደግሞ በአዲስ ደረሰኝ ለመቀየር ነው ያው ተነጋግረናል፣ አስበናል። በ2017 ዓ.ም የተሻለ የደረሰኝ እንትኖችን እናደርጋለን። ሌላው የቀረ ሂሳብ የሚባሉ አሉ ከ2013 14 ቀርተው ወደ 2015 የመጡትን እነዚህም እንዳይፈጠሩ እናደርጋለን ማለት ነው። አንዳንዴ ከፍለው ይቆያሉ እጃቸው ላይ ደረሰኞቻቸውን እና ወደኛ ያመጡ እነሱን አስተካክለን በሚቀጥለው ያው አሪፍ የኦዲት ሪፖርቶችን እንደምታየው ያው ተስፋ እናደርጋለን። አመሰግናለሁ። በነገራችን ላይ መተዳደሪያ ደንቡን አሁን የተሻሻለ አለ። ከሌሎቹ ለየት የሚያደርገን በየ3 አመት ነው የሚለው
በየ3 ዓመት ነው ህብረት ስራ ማህበራት የሚያሻሽሉት። እኛ ግን በየ2 ዓመት ነው ያሻሻልነው ያለነው መተዳደሪያ ደንባችን። ምክንያቱም አሳሪ የሆኑትን ወደ አሰሪነት መንቀየር አለብን። አሳሪ የሆኑ ህግጋቶችን እያረም እያወጣን ወደ አሰሪነት እንቀይራቸዋለን። የሚያሰራን እንጂ የሚያስራን ህግጋቶችን ተሸክመን መሄድ ዋጋ የለውም። ከዚህ ከሌላው የግዢ ጥናት የሚለው የግዢ ጥናት ዲፓርትመንት የሚለው ላይ ግዢ ቡድን የግዢ መመሪያ አይታቸዋል። የግዢ መመሪያን አግኝታቸዋል። የግዢ መመሪያ ውስጥ ተካቶ ነው አብሮ ነው ያለ። የግዢ ቡድን ግዢና የግዢ ጥናትን ለየብቻ ሳይሆን የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የአደረጃጀት የጥናት ሰነድ የሚለው ውስጥ የጋራ የሁሉም ጄኔራል ጥናት ስላለው ከመጀመሪያው ነው። ነገር ግን የግዢ መመሪያ የሚለው ውስጥ ግን አጥንቶ ገበያን አጥንቶ አጣርቶ ለይቶ ዋጋን አውቆ ጥራት ብዛት ለይቶ ከዛ ስንት ቀን ይነሳል፣ ከተነሳበት ተነስቶ እዚህ መሀል መንገድ ላይ ምን ያህል ጊዜ ይወስዳል፣ ምን ያህል ኪሳራ ያመጣል፣ ምን ያህል ትርፍ ያመጣል የሚለውን አጥንቶ ቀጥታ መጋዘን አስገብቶ ስቶክ አድርጎ ሬጂስተር አድርጎ መዝግቦ የሚያስደርገው በአሁኑ በፊት የሰው ኃይል አናበዛም ብለን ነበር። የሰው ኃይል የግድ ስለነበረብን በአሁን ጊዜ ላይ የሰው ኃይል ማርኬቲንግ ዲፓርትመንቱ ራሱን የቻለ በአንድ ዳይሬክተር እንዲመራ ተደርጎ በቡድን በራሱ በቡድን እንዲመራ አድርገናል ማለት ነው። ፕሮጀክት አክሽን ፕላኖችን የሚመሩትን ራሱን የቻለ አድርገነዋል። እሱን አግኝታችኋል። እናንተም ኢንስትራክተሩ ላይ አይታችኋል። እንደ ሰሞኑን አብረን ስለነበርንም በሰነድ ምርመራ ላይም ያገኛችሁትም ይመስለኛል። በዛ ልክ ያለንበትን ሁኔታ ልታቁልን ይገባል። ሌላው ከግራ ኬስ ወደ ቀኝ ኬስ የሚለው እንትኖቹ አይወስዱም። በነገራችን ላይ ሪስኩን ሰነዶቹን ማደራጃና ማስፋፊያ ሳይሆን እነሱ የወጪ የገቢ እንዲያሳትሙ ብሎ ደብዳቤ ጽፎልን ነው መጀመሪያ ላይ ጽፎልናል። እኛም በዛው ደብዳቤ ነው ቀጥታ ሄደን ልናሳትም የቻልነው ማለት ነው። ልናሳትም የቻልነው ይሄኛውን ልናሳትም ችለናል። ነገር ግን በወቅቱ አመራሩ ብቻ ስለሚመራ በወቅቱ የነበርነው እንዲህ ያለ የሂሳብ የክፍሉ ወይም የኦዲት ክፍሉ ወይም የኮሚሽኑ የኦዲት ክፍል ብቻም ሳይሆን ከፋይናንስ ዝርጋታ ሲስተም ጋር ማደራጃ ላይ ሆነ የፋይናንስ የሂሳብ አያያዝ ዝርጋታ ላይ ምንም አይነት ስልጠናም ኦሪንቴሽንም ኮርስም ፕራክቲስ እንኳን ሲመጡም መጥቶ ይሄን ብሎ ሰነድ ቆጥሮ ባላስተካከሉበት ራሳችን ችለን በራሳችን ነው ያመጣ ነው። ማንም መጥቶ ባልረዳንበት ባልደገፈንበት ይሄ ብቃታችን እንጂ ድክመታችን ወይ ቀዳዳችን አያሳይም ማለት ነው። ፒውር ላይ ነው ያለነው። በጣም ምርጥ ስማርት በሚባለው ደረጃ ላይ ነው ያለነው። አሁን ላይ ምንም ነቅናቅም የለም። ቀዳዳም የሚከፍተብንም የሚገባብንበትም ሁኔታም አይኖርም። ያለፈ በጀት ላይ ነው እንጂ አሁን ስማርት ላይ ነው ያለነው። አንደኛ ሰፋ አድርጎ ማሰብ የሚችል አመራሮች ናቸው አሉ። ሁለተኛ ሁሉም በስራ የሚያምን እንጂ በወሬ የሚያምን የለብንም። ሶስተኛ መተባበር እንጂ ፈጽሞ መደራረብ የሚፈልግ የለም። ኔትወርክ የለም። ተቃራኒ አመራር አታገኙትም። እኛ ጋር ተቃራኒ ማለት እንደዚህ እርስ በርስ እንትን የምንለው አታገኙንም። ሁለተኛ ጠቅላላ ጉባኤንም እንደዛው ነው። ዩኒፎርም ነው። አንድ እናት የወለደች ነው የሚመስለው የኛ አባላትም ሆነ አመራሩም ወጥ ነን ማለት ነው። ማኔጅመንቱም አመራር ቦርድ አመራሩም አባላቱም ሰሴም ነው ማለት ይቻላል። ጨፌ ልዩ የሚያደርገው ይሄ ነው። ምክንያቱም ብላችሁ ብትሉኝ በየ90 ቀን ስልጠና ይሰጣቸዋል። በየ90 ቀን ለሁሉም ግልጽ የሆነ ስልጠና እንሰጣቸዋለን። በየ90 ቀን ስልጠና ይሰጣቸዋል። ብቻም አይደለም በየ6 ወር በየብራንቾችን ወርደን አባሎቻችንን በሙሉ ግንዛቤና ያለንበትን የፋይናንስ ሁኔታ፣ የስራ ሁኔታ፣ የእድገታችን ደረጃ ማናቸውንም ነገር እናሳውቃቸዋለን፣ እንገልጽላቸዋለን። ችግርም ሲኖርብን እንተቻቻለን፣ እንመላለሳለን ማለት ነው። ጨፌ በሚቀጥለው 150 በላይ ሄክታር ራሱ አርሶ ምርቱን ራሱ ለማቅረብ ራሳችን ለማቅረብ ትልቅ እቅድ ይዘን እንቅስቃሴ ውስጥ ናለን። ፕሮፖዛል አጽድቀን ከሚመለከታቸው አሰራሮች ጋር እየተነጋገር እርሻ ውስጥ እየገባናለን። አጋጣሚ ሆኖ ከዚሁ አመራሮች ውስጥም የእርሻ ሰብል ላይ ተሰማርቶ ያለም በኮንስትራክሽን በተለያየ ነገሮች ላይ
ተሰማርተው ያሉትም ስላሉ በጋራ ሆነን የምንሄድበት ይሆናል ማለት ነው። የእናንተን ኮሜንት ተቀብለን እናንተ ምንም እጅግ በጣም እናመሰግናቸዋለን። ለኔክስት ይሄ ትምህርት ሆኖን ሪፖርታችን ጠቅላላ ጉባኤያችን ደግሞ በአፋጣኝ ቶሎ ብላችሁ ሰርታችሁልን አቅርባችሁልን ከእናንተ ጨርሳችሁ ሰርቲፊኬታችንም አድሰንበት ቶሎ ጨራርሰን ሁሉን ነገር ጨርሰን ጠቅላላ ጉባኤ ምክር ቤቱ ጠቅላላ ጉባኤም ምልዓተ ጉባኤ ተጠርቶ በልዩ ሁኔታ አቅርበን እንደምናጸድቅ ዶክመንታሪ ፊልማችንም ጭምር ስላለ በዛ ልክም አድርገን የምናቀርብ ይሆናል። ለዛሬ እኔ ይህን ያክል ካልኩት እጅግ በጣም አመሰግናቸዋለሁ። መቃንኮ አለሙ በላቸውን ጀዳማ ጋይን ሆጂ ኮቲ ኦዲተራ ወልዳ ሆጂ ገምታ ፌዴራላን ሀሊ ወልዲቻ ካታ ጀልቀባ ዳወና ገጌሲኔ ራሞ ሆጂወን ሆጀቻ ቱሬ ላለ akkasumas immoo gara oodiititti gallee oodiitii keessatti akkaataa eegnee olitti waldaalee bu'uuraa sadarkaa isaatii jiranii olitti hojii isaa ilaallee irraa kana caalaa cimee adda duree waldaalee adda duree ta'uu akka biyyattiitti waamamuu danda'a innee yaadna. Ani kan jedhu miseensotaa fi hojii gaggeessitoota waldichaatiifis hojii gaggeessitoonni akkaatuma amma hojjechaa jira kanatti cimanii akka hojjetanidha. Tokkoffaa karoora isaanii waggaa baafatanii even kan waldaalee hojii gamtaa keessatti hin baratamne kan waggaa 10 istiraatejik filaanii baafatanii deemuun isaanii akka cimina tokkootti kan ammoo miseensonni bal'aan daka jiru sunii fi gaggeessitoonni dameerra jiran sirriitti cimanii waldaa kana wajjin dhaabbatan fayyadamummaa miseensaa daran mirkaneessa dheetanii yaada. Haalli qabiin bulchiinsa mallaqaa waldichaa baay'ee kan namatti tolu keessa mallaqa tuttuqqiin harkaati irraa bilisa ta'ee karaa baankitiin baasiin ba'us galiin galus karaa baankitiin ba'a. Kanaaf tuttuqqii harkaatiin irraa bilisa ta'ee mallaqni socho'aa jira waan ta'eef maaliifi mallaqni tuttuqqaa harkaa hoo qabaate qisaasamaaf saaxilaa ba'a waan ta'eef akkaataa waldaa kana qorannoo gaggeessinetti qisaasama tokko kan hin qabnee fi akkaataa gaariidhaan wantoota xixinnaa qabiinsa herreegaa teeknikaal fooyyeffachuu danda'aniin ala gaariidha inni yaadnu. Nuti akkaataa akka oodiitaraatti fi akkuma komishiiniitti illee kan laannu deeggarsa kamiyyuu leenjiidhaan ta'uu danda'a akkasumas immoo deeggarsa ogummaa dhuunfaadhaanis ta'uu danda'a deeggarree waldaa kana hanqinoota karaa herreegatii fi bulchiinsa faayinaansiitiin isa qabu kana keessa akka ba'uuf deeggarsa nu gaafatu kamiyyuu gama komishiiniitiin isoo ta'e iddoo jirruttis karuma bilbilaatinis karaa ኮሚኒኬሽን ከሚኖኑ ጋፈቴ ደገሩዳፍ ቆፒዳ አለምነሽ በየነ ነኝ ከኢትዮጵያ ህብረት ስራ ኮሚሽን ነው የመጣሁት ለኦዲት ልናደርግ በመጣንበት ሰዓት የመውጫ ስብሰባ ላይ አንዳንድ ኦሪየንቴሽን እና ስራዎችን የሚያስፈልጉትን ዶክመንቶች እንዲያሟሉና ሰው እንዲመደብልን ለኦዲት ስራው ከኛ ጋር እስከምንጨርስ ድረስ ሰው እንዲመደብልን በጠየቅነው መሰረት በበቂ ሁኔታ የተሰጠን ዶክመንቶችና የሰው አባላትን በተጨማሪ ደግሞ የማህበሩ ፕሬዝዳንት ከኛ ሳይለዩ በቆይታችን አብረን ሆነን በጎደለው ነገር ሁሉ እያሟሉ ጥያቄ በቀረበ ነገር እያቀረቡልን ስራውን ጨርሰን ለኤግዚት ኮንፈረንስ ልንበቃ ችለናል። ኤግዚት ኮንፈረንስ ላይም ደግሞ ያው አንዳንድ ጉድለቶችና የስራ እንትን ያሉ ክፍተቶች እንዲያሟሉና እንዲያስተካክሉ በነገርነው መሰረት ያንንም ተቀባይነት እንትን ብለው ወደ ቀጣይ ስራ በጥሩ ሁኔታ እንዲቀጥሉ ጨርሰናል። የሂሳብ አያያዙ ከተመሰረተበት ከ3 አመት ወዲህ እንዲሁ የተቸገረ ሂሳብ ነገር ያጋጠመን ነገር የለም። ለምን በቃ የሚሰራውን ነገር በማኑዋል ነው፣ በኤሌክትሮኒክስ ምናምን አልተጀመረም። ያንን በማኑዋል የተሰራው በጣም አሪፍ ነው። መሆን ያለበትን ነው በአቅማቸው ማለት ስልጠና በመስሪያ ቤትም ሆነ በሌላ እርዳታ ስልጠና ሳይሰጣቸው በራሳቸው አቅም ይህንን ያህል ከሰሩ ስልጠና ደግሞ ተሰጥቷቸው በኤሌክትሮኒክስ ሲገቡ ደግሞ ምን ያህል ቀጣዩ ቆንጆ እንደሚሆን ነው የተረዳሁት። ስሜ ተስፋዬ አቦ ይባላለሁ። በኢትዮጵያ ህብረት ስራ ኮሚሽን በህብረት ስራ ኦዲት መሪ ስራ አስፈጻሚ የህብረት ስራ ኦዲት ባለሙያ ነኝ። ጨፌ ወጣቶች ሁለገብ ኃላፊነት የተወሰነ የህብረት ስራ ማህበር
የ2014 ባጀት ዓመትን እና የ2015 ባጀት ዓመትን አጠቃላይ ፋይናንስ እንቅስቃሴን የሂሳብ መግለጫዎችን ሀብትና ዕዳ መግለጫ፣ ትርፍና ኪሳራ መግለጫ፣ የጥሬ ገንዘብ ፍሰት መግለጫ እና ሌሎች ሪፖርቶችንም አዘጋጅቶ ለኢትዮጵያ ህብረት ስራ ኮሚሽን በህብረት ስራ ማህበራት አዋጅ ቁጥር 985/2009 አንቀጽ 50 ላይ በተሰጠው ስልጣን መሰረት ኦዲት አድርጎ እንዲያረጋግጥ አቅርቧል ማህበሩ። በዛው መሰረት የኢትዮጵያ ህብረት ስራ ኮሚሽን የአምስት ኦዲተሮችን የህብረት ስራ ማህበሩን የ2014 እና የ2015 ባጀት ዓመታትን ኦዲት እንድናደርግ በመደበው መሰረት በህብረት ስራ ማህበሩ ጽህፈት ቤት ተገኝተን አጠቃላይ ኦዲት ስራውን ሰርተን በዛሬው ዕለት ከአጠቃላይ ከህብረት ስራ ማህበሩ ስራ አመራርና ማኔጅመንት አካላት ጋር መውጫ ውይይት አድርገን ስለነበሩ ኦዲት ሂደት በኦዲት ስራ ወቅታችን ላይ የተገኙ ግኝቶችን አቅርበን ህብረት ስራ ማህበሩ ስራ አመራር አካላትና ማኔጅመንቶችን ባቀረብነው ኦዲት ግኝቶችና አጠቃላይ ሁኔታ ላይ ውይይት አድርገን ተግባብተን ማይቀበሉትንም ደግሞ እንዲም ምላሽ ሰጥተው እኛም ደግሞ ያገኘነውን ግኝት ደግሞ አቅርበን በዛ አግባብ ስራው ተጠናቋል። በዛሬ ዕለት ህብረት ስራ ማህበሩ አዲስ ነው። ይህ ሁለተኛ ዙር ነው ኦዲት የተደረገው እና ከዛ አንፃር ካሉት ህብረት ስራ ማህበር አንፃር በጥሩ ሁኔታ ላይ አጠቃላይ የፋይናንስ አሰራሩም የማኔጅመንት በአስተዳደር ጉዳዮችም ግብይትንም የሰው ሀብት አስተዳደር ሌሎች ጉዳዮችንም እኛ የህብረት ስራ ኦዲት ከሌሎች ህብረት ስራ ሌሎች ተቋማት ኦዲት የሚለየው የኛ ህብረት ስራ ኦዲት ፋይናንስ ዘርፍ ብቻ አይደለም ኦዲት የምናደርገው አጠቃላይ የአመራር ጉዳዩንም አስተዳደር ጉዳዩንም ኪዋንንም በተመለከተ አዋጅን ተከትሎ ነው የሰራው፣ ደንብን ተከትሎ ነው የሰራው፣ ሌሎች መመሪያዎችንም የሀገሪቱን ህግ ተከትሎ ስለተሰርቷል ወይም ምሮን ኦዲት የምናደርገው እና ከዛ አንፃር ማህበሩ በጥሩ ሁኔታ እየሄደ ነው። ጥሩ ስራዎችንም በጥሩ አግባብ እየሰራ ነው። የተወሰኑ ክፍተቶች አለውን ለአመራሩ አቅርበን ምክር ሀሳብንም ሰጥተናል። ስለዚህ ወደፊት ይሻሻላል ብለን እንጠብቃለን። የተወሰኑ ክፍተቶች ማለት ነው። ማህበሩ ብዙ ጠንካራ ጎኖች አሉ። በመውጫ ውይይት ወቅትም አቅርበናል። ያው ኦዲተር አብዛኛውን ጊዜ ያው ጠንካራ ጎን አያነሳም። ያለውን አሰራር ስርዓት ተከትሎ ስራ ተሰርቷል ወይም ብሎን ያይና በዛ አሰራር ስርዓት ተከትሎ ስራዎች ሲሰሩ የተገኙ ግኝቶች ካሉ ግኝቶችን ያወጣል፣ ለሚመለከተው ክፍል ያቀርባል። በዛ ግኝት መሰረት ደግሞ ምክር ሀሳብ እንሰጣለን። እኛውን ሪፖርት እኛ ህብረት ስራ ኦዲት ዘርፍ ላይ ሁለት ሪፖርት ነው የምናወጣው። አንደኛ ኦዲት ሪፖርትና ሂሳብ መግለጫዎች የሚባል እናወጣለን። ሁለተኛ ስራ አመራር ሪፖርት የሚባል ይወጣል። ያኛው የኦዲት ሪፖርትና ሂሳብ መግለጫዎች ሪፖርት የሚባለው ዓለም አቀፍ ደረጃውን የጠበቀ ኦዲት ሪፖርት ነው። ለጠቅላላ ጉባኤ የሚቀርብ ሪፖርት እናወጣለን። ሁለተኛ ደግሞ ስራ አመራር ሪፖርት የሚባለው ማኔጅመንቱ ወይም ስራ አመራር ቦርዱ ሌሎች ቅጥር ሰራተኞችም ወደፊት በተገኘው ግኝት መነሻ አድርገው ምን ማሻሻል እንዳለባቸው የሚለውን ሙያዊ ምክር ሀሳብ ጨምሮ የምናቀርበው ሪፖርት አለና ሁለት ሪፖርት ነው የምናወጣው። ስለዚህ መግቢያ ውይይት ወቅት ላይ አንስተናል። የተገኙ ግኝቶችንም ከአመራሩም ጋር ተግባብተናል፣ ከቦርዱም ጋር ከማኔጅመንት ጋር ተግባብተናል። ስለዚህ እሱን መነሻ አድርገን ስራ አመራር ላይ የሚወጣለ ኦዲት ሪፖርት ላይ የሚወጣለ በዛ አግባብ ነው የሚሆነው። ስለሽ ተሰማ ይባላለሁ። ዛሬ በእውነቱ ያየነው የዚህ የጨፌ ሁለገብ ወጣቶች ህብረት ስራ ማህበር ኦዲቲንግ ፕሮግራም ነበር ያየነው። ኦዲት ፕሮግራሙ በኦዲቱ ሪፖርት አቅራቢዎች በኩል ያየናቸው ሪፖርቶች ለድርጅቱ ወይም ለጨፌ ህብረት ስራ ማህበር ሁለገብ ህብረት ስራ ማህበር የወደፊት ህልም ትልቅ ደረጃ ሊያደርስ የሚችል የኦዲቲንግ ግምገማ ነው የቀረበላቸው። ፊቸሪቲውን በምን አይነት ሁኔታ ማየት እንዳለበት የምተነብይ የኦዲቲንግ ስራ ነው ተሰጠው። በአጠቃላይ ኦዲቲንጉ ላይ የኦዲቲንግ ክፍሉ የተለያዩ አስተያየቶችን ሰጥተዋል። እነዚህ አስተያየቶች ኦዲቱን እዚህ ድርጅቱን ወይም የጨፌ ሁለገብ ህብረት ስራ ማህበርን ለወደፊት ምን ደረጃ ላይ ሊደርስ እንደሚችል የምተነብይ ወይም የምገልጽ የኦዲቲንግ ፕሮግራም ሪፖርት ነበርና በጣም ፊውቸሪቲውን ወይም የወደፊት ትልሙን ትልቅ ቦታ ላይ ሊያደርስ የሚችል አሁን በያዘው አያያዝ ከምንም ተነስቶ ወደ ትልቅ ደረጃ ላይ ደረሰበትና ነገም ደግሞ የተሻለ ሆኖ መታየት ያለበትን ነገር ኦዲቲንግ ሪፖርትን የተገነዘብንበት የኦዲቲንግ ፕሮግራም ሪፖርት ነበር። ኖርማሊ እያንዳንዱ ስራ ውስጥ በስራ ዘርፍ ውስጥ የተቀመጡትን የስራ ድርሻዎች የእያንዳንዱ የስራ ክፍሎችን በመተንተን እያንዳንዱ ክፍል ላይ የተገኘውን ችግር ጥንካሬና
የነበሩት ሁኔታዎች ግልጽ ያስቀመጠና የእያንዳንዱን ዲፓርትመንት ወይም የክፍሎችን የኦዲቲንግ ፕሮሲጀር የተከተለና ግልጽ የሆነ የኦዲቲንግ ሪፖርት ያቀረቡ መሆኑን ነው የተረዳሁትና እንደዚህ አይነት ሪፖርቶች ደግሞ ለወደፊቱ እነዚህ አይነት የህብረት ስራ ማህበሮችን የሚያበረታታና ትልቅ ደረጃ ላይ ሊያደርስ የሚችል መሆኑን ነው ተገነዘብኩት። እንደዚህ አይነት ኦዲቲንግ ማህበረሰቡ ለኦዲቲንግ ክፍሎቹ ለዚህ ለህብረት ስራ ማህበረቶች ማበረታቻዎች ማድረግ ስልጠናዎችን ማድረግና ለወደፊት ከዚህ የተሻለ ለማህበረሰቡ ሊያገለግሉ የሚችል ፕሮፐርቲዎች ስለሆኑ ይሄንን በኦዲቲንግ ክፍሎች በኩል ከፍተኛ የጥናት ላይ የተመረከዙ ስልጠናዎችን ሰጥቶ የሚያበረታቱ ቢሄዱ የተሻለ ማህበረሰቡን የሚጠቅም ነገር የህብረት ስራ ማህበሮቹ ለህብረተሰቡ ሊያበረክቱ ይችላሉ፣ አገልግሎት ሊሰጡ ይችላሉ እና ካሁኑ የበለጠ የተሻለ ነገር ለማድረግ ኦዲቲንግ ብቻ ከማድረግ በፊት ኦዲቲንጎቹ ኦዲት እንዲደረግ የሚያገለግል ብቃት ያለው የስልጠና ፕሮግራሞችን እየሰጡ ኦዲት ቢያደርጉ የተሻለ ይሆናል ብዬ ነው የምገምተው። አሁን በያዘው አቋም ላይ የተሻለ አካሄድና የተሻለ አሰራርን እንዲፈጽም እንዲከውን ለማድረግ በስልጠና ተመረኮዘ የህብረት ስራ ማህበረቶችን የማሰልጠን ተግባራች ቢጠናከሩ የተሻለ ነው ብዬ ነው የምወስደው። Maqaan kun Daalesh Farraawwan jedhama. Gabaasa odiitii kanarratti akka qoreetiitti nus kan laallu waldaan kun eeyyamamaa ta'uusaadhaan herreegichi akka qulqullummaan akka hojjetamu iftoominaan wanti jiru hunduu haala gaariidhaan akka hojjetamu waldaan eeyyamamaa ta'uusaa nan beekaanis. Gara fuulduraatti akkuma yaadni ka'ee jechuudhaan dameewwan babal'isuu Oromiyaa keessatti bakka hedduutti hojjechuu wanti ka'eera. Haaluma saniin ammas taanaan mana barumsaa irrattis waan adda addaa irrattis qonna irrattis kanneen afaan irrattis kan tanaan dura waaman irrattis haala gaariidhaan hojjechuuf waldaan ciminaan itti fufuu qaban jedha. Ooditichi yeroo hojjetamu komishinii irraa warri ooditii komishinii irraa dhufan dabalatee boordii waldaa kana keessa jiru hunduu bakka itti argametti haala gaariidhaan hojjetame waan ta'eef iftoominaan hojjetame jedha.